የሲና ተራራውና የቃና ዘገሊላ ሰርግ መጨረሻቸው ሁለቱም ህዝቡ እንዲያምኑ ነው። በትንሣኤ በሶስተኛው ቀን ከመቃብር ጌታ ሲነሳ የተገለጠው መለኮታዊ ክብሩ ነው። በቃና ዘገሊላ በሶስተኛው ቀን የተገለጠው እሱ የማርያም ልጅ ብቻ ሳይሆን የእግዚአብሔር ልጅ እንደሆነ ነው የተገለጠው። የቃና ዘገሊላ የውሃ ወደ ወይን ጠጅ መቀየር ምንድነው ያመጣው ውጤት ብለህ ከጠየቀኝ ኢየሱስ እሱ የእግዚአብሔር ልጅ እንደሆነ ገለጠ። በአይሁዳውያን ባህል ጥሩ ወይን ጠጅ ማቅረብ የሰርጉ ድምቀት ዋነኛ መስፈርት፣ የወይን ጠጁን ደግሞ የሚያቀርበው ሙሽራው ነው። የቃና ዘገሊላ ሰርግ ቤት ሙሽራው ወይን ጠጁን የሰጠው እሱ የአዲስ ኪዳን እውነተኛው ሙሽራ ኢየሱስ ነው። የዮሐንስ ትኩረት ስለማንም ማውራት አይደለም፣ ስለ ኢየሱስ ማውራት፣ ስለ ኢየሱስ መናገር። የሰይጣን ዓላማ ምንድን ነው? የሰዎች ትኩረት ወደ ኢየሱስ እንዳይሆን፣ የሰዎች ትኩረት ወደ ክርስቶስ እንዳይሆን። ሰው ትኩረቱ ወደ ኢየሱስ ከሆነ ሞት በህይወት ይሻራል፣ ጨለማ በብርሃን ይወገዳል። ከንቲባዋ ጋር ስትገባ ጠቅላይ ሚኒስትሩ ፈገግ ብሎ ሌላ ተለጥፎ ካየ ከዛ ሲስተም ውጭ ሁሉም ፕላኔት በፀሐይ ዙሪያ እንደሚዞር የክርስትና ማዕከላዊ ነጥብ ክርስቶስ፣ ክርስትና ሴንተሩ ክርስቶስ ካልሆነ ክርስትና አይደለም። በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰብአዊ አመለካከት ነው። ያም ሰብአዊ አመለካከት እናትና ልጅ የሚል ሰብአዊ አመለካከት ኢየሱስ ሊፈጽመው የመጣው የማዳን ስራ በሰብአዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ከአንቺ ጋር ምን አለኝ? ኢየሱስ የሁሉም ነው። በቤተሰብ ዝምድና ታስሮ የሚቀር አይደለም። እርሱ የሁሉም ነው፣ ለሁሉም ነው። ሰብአዊ አመለካከት ማለት እናትና ልጅ ስለሆኑ እናት አይደለችም ያሳደገች እናት። ይሄ ሰብአዊ አመለካከት ነው። በመስቀል ላይ የተሰራ የክርስቶስ የማዳን ስራ ቤስ የሚያደርገው በእግዚአብሔር ዘላለማዊ እቅድ ላይ እንጂ በሰብአዊ አመለካከት ላይ አይደለም። የዘላለም ህይወት፣ ድነት፣ ደህንነት ኢየሱስ በቀራንዮ መስቀል ላይ የፈጸመው ስራ ሰብአዊ አመለካከት ላይ አይመሰረትም። መዝሙርህ ኢየሱስን ካላሳየ መዝሙር አይደለም፣ ድግምት መዝሙር አይደለም፣ አዙሪት ነው። ህይወት ያለ ኢየሱስ ነው መቃብር የሆነች። ያለ ሙዚቃ ህይወት መቃብር አይደለች። ሃይማኖት ያለ ኢየሱስ መቃብር፣ ክርስትና ያለ ኢየሱስ መቃብር ነው። ክርስትና ህይወት የሚሆነው ከኢየሱስ ጋር ሲሆን ነው። በደንብ አርጋ አሜን በል። እኔ እናንተን የሚያስተሳስረን የቡልጋ ደም አይደለም፣ የአማራ ደም አይደለም፣ የኦሮሞ ደም አይደለም። ወንድም መወለድ ቋንቋ ነው። የአብ ፍቃድ የዘላለም ህይወት ነው። ወደ ምድር በመምጣቱ ከማርያም ጋር ቤተሰባዊ ዝምድና ፈጥሮ ሌሎቻችንም በዛ በኩል እንገናኛለን ብሎን አይደለም የሄደው። ኢየሱስ በመምጣቱ የእግዚአብሔር ልጆችን እንድንሆንና የእግዚአብሔር ቤተሰቦች እንድንሆን ተዘግቶ የነበረው በር ተከፈተ። አሁን በክርስቶስ የሚያምን ሁሉ የእግዚአብሔር ልጅ ነው፣ የእግዚአብሔር ቤተሰብ ነው። ማንም ወንጌል አማኝ ኢየሱስን አምናለሁ ብሎ እናቱን መናቅ፣ እናቱን መካድ አይችልም። እናቱን አለማክበር አይችልም። ዋናው ጉዳይ በቦታቸው ይሁኑ።